አሜሪካ ማዱሮን ለምን አሰረች? የህግ ማስከበር ተልዕኮ ወይስ የቬኔዙዌላ ነዳጅና ማዕድን ጣጣ? We're going to run the country until such time as we can do a sane. ቀጣይ የትራምፕ ኢላማስ ማን ነው? ኮሎምቢያ ወይስ ኢራን? በትላንትናው ዕለት ዓለምን ከዳር እስከ ዳር ያነቃነቀ ታላቅ ክስተት በቬኔዙዌላ ምድር ተሰምቷል። ይኸውም የሀገሪቱ ፕሬዝዳንት በአሜሪካ ሲአይኤ እና ልዩ ኮማንዶ ወታደሮች አማካኝነት ከነባለቤታቸው ተይዘው ወደ አሜሪካ መወሰዳቸው ነው። ሰላም ውድ ቤተሰቦቻችን፣ ለዛሬ የምናቀርብላችሁ ከማዱሮ ስር ጀርባ ያለው ሚስጥርና ቀጣይ ተረኛ የሆኑትን ሀገራት ዝርዝር ይሆናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። የዓለማችን ልዕለ ኃያል ሀገር አሜሪካ ለሳምንታት በካሪቢያን ባህር ላይ የጦር ኃይሏን በማሰማራት የዕፅ አዘዋዋሪ መርከቦች ናቸው ብላ የፈረጀቻቸውን መርከቦች በሚሳኤል ስትደበድብ የነበረች ሲሆን የአደንዛዥ ዕፅ አዘዋዋሪዎችን ትደግፋለች። እንዲያውም ፕሬዝዳንቷ ራሱ የዕፅ አዘዋዋሪዎች አለቃ ነው በማለት የፈረጀቻቸውን የቬኔዙዌላ ምድር በመክበብ ስታስጨንቅ መቆየቷ ይታወቃል። ታዲያ በትላንትናው ዕለት የተቀናጀው የአሜሪካ መንግስት የስለላና ደህንነት ተቋም ሲአይኤ ከልዩ ኮማንዶ ወታደሮች ጋር በመጣመር የሀገሪቱ መንግስትና ወታደሮች ምንም ነገር የሰሙ ሳይመስል ጥቂት የጦር ሄሊኮፕተሮችና በሌሎች መሳሪያዎች እገዛ በተደረገ ኦፕሬሽን ለዓመታት ቬኔዙዌላን ሲመሩ የነበሩትንና በጠንካራ አቋማቸው የሚታወቁትን ፕሬዝዳንት ማዱሮን ከነ ባለቤታቸው በቁጥጥር ስር በመዋል በካቴና ጠፍረው ወደ ዋሽንግተን ተመልሰዋል። ይህንን ተከትሎ የሀገሪቱ መከላከያ ከባድ የሚባል ጥቃት እንደተፈጸመባቸው በመግለጽ ነገር ግን ሀገራቸው ከወረራ ለመከላከል ዝግጁ መሆናቸውን በአጽንኦት አስቀምጠዋል። ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት ማብራሪያና ምላሽ ማዱሮን አስረነዋል፣ እናም በእኛ ላይ ሲያሴርና ዕፅ ወደ ሀገራችን ሲልክ በነበረበት ወንጀል በፍርድ ቤቶቻችን የሚዳኝ ይሆናል በማለት ገልጸዋል። በተጨማሪም በቀጣይ ሰላማዊ የሆነ የስልጣን ሽግግር እስከሚደረግ አሜሪካ ቬኔዙዌላን እንደምታስተዳድር በግልጽ የተናገሩት ትራምፕ የእኛ የሆነውንና ቬኔዙዌላን የሚገኘውን ነዳጅም እንቆጣጠራለን፣ የእኛ ታላላቅ የነዳጅ ኩባንያዎችም ነዳጁን የሚያወጡ ይሆናል በማለት በግልጽ አረጋግጠዋል። ቬኔዙዌላ በዓለም ላይ በከበሩ ማዕድናቷ በተለይም በነዳጅ ሀብቷ እጅግ የከበረች ስትሆን ከዚህም በተጨማሪ የቦክሳይት ሀብቷን በዓለም የታወቀ ነው። ታዲያ ከአሜሪካ ጋር በገባችው ሰጣ ገባ የተነሳ ነዳጇን እንዳትሸጥ ማዕቀብ የተጣለባት ቬኔዙዌላ በድብቅ የተለያዩ ሀገራት ስትሸጥ ከርማለች። ለረጅም ጊዜ በፕሬዝዳንት ዶናልድ ትራምፕ ጥርስ የተነከሰባቸውና ዛቻ ሲደርስባቸው የነበሩት ማዱሮ ትላንት ቀናቸው የደረሰ ይመስላል። ታዲያ ፕሬዝዳንት ትራምፕ ማዱሮን ያሰርነው በዕፅ አዘዋዋሪነቱ ነው ይበሉ እንጂ ተንታኞች ነገሩ ሌላ ነው ይላሉ። የመጀመሪያው ምክንያት የቬኔዙዌላ በተለያዩ ማዕድናት የከበረች መሆኗና ከአሜሪካ ይልቅ ከሩሲያና ቻይና ጋር ማበሯ እንደሆነ ይናገራሉ። ይህንንም ለመረዳት ትራምፕ ማዱሮን ካስወገዱ በኋላ በቀዳሚነት ትንተና የሰጡበት ተቀዳሚ ጉዳይ የቬኔዙዌላ የነዳጅ ሀብትን እንዴት እንደሚቆጣጠሩ ሲያብራሩ መሰማታቸው ነው። ነዳጃቸውን እንቆጣጠራለን እናም የኛ ድርጅቶች ያወጡታል ሲሉ በግልጽ ማሰማታቸው ነገሩ የአደንዛዥ ዕፅ ዝውውር ሳይሆን ነዳጁን አላስነካ ያለውን ስርዓት ለመገልበጥ ነው የሚሉ ትንታኔዎች እንዲበዙ አድርጓል። ሌላውና ሁለተኛው ምክንያት የፕሬዝዳንት ማዱሮ ከቻይና ሩሲያ ጋር የጠበቀ ወዳጅነት መፍጠር ሊሆን እንደሚችል የገመቱ አልጠፉም። በተለያዩ ጉዳዮች ማዱሮ ከፑቲን ጋር አጋር በመሆናቸው የተነሳ አሜሪካ ለተቀናቃኞቿ በተለይም ከዩክሬን ጋር አሁንም ድረስ ጦርነቱ ትላለችው ሩሲያና ታይዋንን ለመውረር ቀን የምትጠብቀው ቻይና ለማስጠንቀቅ ኃይሏን ለማሳየት እንደሆነ ተገምቷል። በሌላ በኩል ጋዜጠኞች ስለሌላኛው የደቡብ አሜሪካው ሀገር ኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ ተጠይቀው ፕሬዝዳንት ትራምፕ የሰጡት ምላሽ አሜሪካ ሌላ ጥቃት በደቡብ አሜሪካ እያሰበች ወይም እቅድ እያወጣች እንደሆነ የሚያረጋግጥ ይመስላል። የደቡብ ምዕራብ መሬት የላቲን አሜሪካ ነው፣ ለላቲን አሜሪካ ሊመለስ ይገባል በማለት አሜሪካን ሲተቹ ስለነበሩ ፕሬዝዳንት ጉስታቮ ፔትሮ ጋዜጠኛው በዚህ ጉዳይ ትራምፕ ሀሳባቸው እንዳላቸው ሲጠየቁ የኮሎምቢያው ፕሬዝዳንት የአሜሪካ ወዳጅ አይደለም፣ እዛ ሀገሩ የአደንዛዥ ኮካይንን ጨምሮ እያመረተ የሚገኝ ሰው ነው፣ የእሱን ተራ ይመጣል፣ እስከዚያው ይጠብቅ በማለት ከባድ ዛቻ ወይም በተጨባጭ ሊወስዱ ያሰቡት እቅድ እንዳለ የሚያሳይ ፍንጭ ሰጥተዋል።
ከዚህም በተጨማሪ የትላንቱ ድርጊት ለረጅም ጊዜ ከአሜሪካ ጋር ውጥረት ውስጥ ለምትገኘው የመካከለኛው ምስራቅ ሀገር ኢራንም ማስጠንቀቂያ ሊሆን እንደሚችል ተንታኞች ሀሳባቸውን እየሰጡ ይገኛሉ። እርስዎስ በዚህ ጉዳይ ምን ያስባሉ? ሀሳባችሁን በኮሜንት ያስቀምጡልን። አሜሪካ በቀጣይም በዚህ ድርጊቷ የምትቀጥል ይመስላችኋል? ለቻናላችን አዲስ ከሆናችሁና መሰል መረጃዎች ለመከታተል ሰብስክራይብ ያድርጉ። አዲስ መረጃ ሲነቅ ቀድሞ እንዲደርሳችሁ የደወል ምልክቷን ያጥፉ። ስራችንን ከወደዳችሁት ላይክ እና ሼር በማድረግ ለሌሎችም አድርሱ። ወቅታዊ ሚዲያ